የአውሮፓ ሻምፒዮንስ ሊግ ጨዋታ በሚቀጥለው ቅዳሜ በርሊን ላይ ፍጻሜውን ያገኛል። ጨዋታው የጣሊያኑን ዩቬንቱስ እና የስፔኑን ባርሴሎና የሚያፋጥጥ ይሆናል። የበርሊኑ አሬና ስታዲየም የራሱን እናት ክለብ ባየር ሙኒክ ከዋክብት በፍጻሜው ግጥሚያ ኳስ ሲያንከባልሉ ማየት ምኞቱ ቢሆንም አልተሳካለትም። ዩቬንቱስ ይህን ዋንጫ ካነሳ 19 ዓመታት ወደ ኋላ ይመዘዛሉ። በአንጻሩ ባርሴሎና የክብሩ ጣፋጭነት ገና ካፉ አልነጠፈም። በ2011 ላይ ነበር ባርሴሎና ታላቁ ማንቸስተር ዩናይትድን ገርስሶ ሻምፓኙን ከፍ አድርጎ የከፈተው። በቅዳሜው ጨዋታ ማን ያሸንፍ ይሆን የሚለው አይደለም ቀዳሚ አጀንዳ የሆነው። ከዚያ ይልቅ የኳስ ሰዎችን ቀልብ የሳበው ሌላ ጉዳይ ነው። የባርሴሎናው ሉዊስ ሱዋሬዝ ከጁቬንቱስ ተከላካይ ጆርጂዮ ቺሊኒ የሚኖራቸው የ90 ደቂቃ ፍጥጫ ብዙዎችን እያነጋገረ ይገኛል። በብራዚሉ የዓለም ዋንጫ ወቅት ሱዋሬዝ የቺሊኒን ትከሻ በጥርሱ ተናክሶ የጨዋታ እገዳ ከተጣለበት በኋላ ሁለቱ ተጫዋቾች ፊት ለፊት የሚታዩበት ገና የፊታችን ቅዳሜ ነው። ይሁን እንጂ የጉዳዩ ባለቤት ጣሊያናዊ ግድ የላችሁም ምንም ችግር አይፈጠርም፣ እኔ በበኩሌ እቅፍ አድርጌ ነው ሰላም የምለው፣ እሱም የኔ አይነት ስሜት ይኖረዋል ብዬ እጠብቃለሁ ብሏል። ቺሊኒ ሱዋሬዝ ላይ ጣለበት ቅጣት ብዙ ነው ሲል ፊፋ ላይ ቅሬታ ማሰማቱ የሚታወስ ነው። የሱዋሬዝ ውዝግብ ይህ ብቻ አይደለም። ከፈረንሳዊ ኤብራ ጋር ከዘረኝነት ጋር ተያይዞ የፈጠረው ውዝግብም እስካሁን ገና አልበረደም። ኤብራ አሁንም ድረስ ቂም የቋጠረበት አንጀቱ የተፈታ አይመስልም። በእነዚህ ሁሉ ውዝግቦች የተከበበው ሱዋሬዝ ጉዳዩን አስመልክቶ እስካሁን ያለው ነገር አልተሰማም። በበርሊኑ ጨዋታ የቀጣዩ መነጋገሪያ ርዕሰ ጉዳይ አለጥርጥር ሊዮኔል ሜሲ ነው። ሜሲን ማን ያቆመው ይሆን ያልተመለሰ ጥያቄ ነው። የዩቬንቱሱ ቡፎን ከአሁኑ ተስፋ የቆረጠ ይመስላል። እሱ ሊዮኔል ሜሲ ማለቱ ነው ከሌላ ዓለም የመጣ ነው ብሎታል። ቡፎን አይፈረድበትም። በቅርቡ እንኳን የባየር ሙኒኩ ተከላካይ ቦቴንግን ወዲያና ወዲህ አወዛውዞ ጥሎ በርካታ የአትሌቲክ ቢልባኦ ተጫዋቾችን በተአምር አደንዝዞ ጎል ሲያስቆጥር ተመልክቶታልና ነው። ተአምረኛው ሊዮኔል ሜሲ ቅዳሜ አንድ ጎል ካስቆጠረ የሻምፒዮንስ ሊግ የምንጊዜም ከፍተኛ ጎል አስቆጣሪነቱን ለብቻው ተቆጣጥሮ የእረፍት ጊዜውን ሲያጣጥም ይቆያል። ህዳር 2005 ላይ የግሪኩ ኦሎምፒያኮስ ላይ የሻምፒዮንስ ሊግ የመጀመሪያ ጎሉን አሃዱ ብሎ የጀመረው ሊዮኔል ሜሲ ከክርስቲያኖ ሮናልዶ ጋር እኩል 77 ግቦችን አስቆጥሮ የሻምፒዮንስ ሊግ የምንጊዜም ከፍተኛ ጎል አስቆጣሪነትን እየመራ ይገኛል። ሊዮኔል ሜሲ ከኋላ ተነስቶ ከፊቱ የነበሩትን ባለታሪኮች ታሪክ እየገለሰሰ እዚህ ላይ ይደርሳል ብሎ የተነበየ የኳስ አዋቂ ይኖር ይሆን? እኔ እስካሁን አላነበብኩም። ሊዮኔል ሜሲ በዚህ ጨዋታ አንድ ወይም ከዛ በላይ ኳስ ከመረብ ካገናኘ የዓመቱ የሻምፒዮንስ ሊግ ከፍተኛ ጎል አስቆጣሪ በመሆንም ሌላ የድል ካባ መደረብ ይችላል። ሜሲ ይህን ክብር ለመውሰድ ከፈለገ ግን ለቡድን አጋሩ ኔይማር ከሁለት በላይ ያለቀለት ኳሶችን እንዳያቀብል መጠንቀቅ ሳይኖርበት አይቀርም። ኔይማር ክብሩን ለመንጠቅ ከሮናልዶና ሜሲ አንድ ግብ ዝቅ ብሎ አድፍቶ ይጠባበቅ ይገኛል። ይህም ተባለ ይህ የፍጻሜው ጨዋታ ቱርካዊው ካኪር ፋይፍርት በሚያሰሙት የፊሽካ ድምጽ ቅዳሜ ምሽት በቢቢሲ ሰዓት አቆጣጠር 20:45 ላይ ይጀምራል። የጨዋታው ማጠናቀቂያ ፊሽካ ሙዚቃ የሚሆነው ለቱሪኑ ጁቬንቱስ ወይስ ለካታሊያኑ ባርሴሎና የሚለው ከወዲሁ ገና መተንበይ አስቸጋሪ ቢሆንም የብዙዎቹ አስተያየት ሚዛን ግን ለባርሴሎና ያደላ ይመስላል።